ሰላም ጤና ይስጥልን። እግዚአብሔር ይመስገን እኔ ጋር ሁሉ ሰላም። እንዴት አመሻችሁ ቤተሰብ? እንደ ሻማ በርታ ለሌሎች ብርሃን ራሷ እየቀለጠች ብርሃን የሆነችው ጀግና ማናት ብትሉኝ እንደኔ ከእናት ሲቀጥል የአረብ ሀገር ሴት ናት። እንዴት ልትሉ ትችላላችሁ? እንዴት? አዎ ሁሉም ቢሆን እሷ ያደረገችውን እሷ የተጋፈጠችውን እዛ ሆኖ የሚያወራ ሁሉ እዚህ መጥቶ እሷ የተጋፈጠችውን እሷ የሰራችውን መጋፈጥ አይችልም። ጀግና ናት። እንዴት ብትሉኝ ለቤተሰብ እንዴት ነው ብርሃን ልትሆን የምትችለው ልትሉ ትችላላችሁ። እሷ እየታመመች እሷ እዚህ ጋር እየተቸገረች እሷ እዚህ ጋር ደስተኛ ሳትሆን ግን ለቤተሰቦቿ፣ ለወንድሟ፣ ለእህቶቿ ለተቸገሩ ደርሳ የምታስደስት ናት። ተሳሳትኩ እናንተ አርሙኝ። እሱን ለእናንተ ጥያቄ ሰጥቻለሁ። እና አንዳንድ ጊዜ ማህበረሰባችን ውስጥ ያለ ነገር ግርም ይለኛል። እንዴት ብትሉኝ ያቺ የአረብ ሀገር የመጣች ሴት እቺ አረብ ሀገር የወጣች ሴት ነቅላለች። ምን ማለት ነው ነቅላለች? እሷ ምናልባት ነፃነቷን እያጣጠመች አይምሮዋን ፍሬ አርግታ ከቤተሰብ ከሀገሯ ልጆች ጋር መገናኘቷ ፍሬ አርግታ ራሷን ነፃ አርግታ ትኖራለች። ያንን ጊዜ ለማሳለፍ ትሞክራለች። ግን የሰው አባባል ምንድነው? በአረብ ሀገር ደርሰው የመጡ ሴቶች ጠርሸዋል ይላሉ። ለምንድን ነው የጠሸሹት? ለምን? ምክንያቱም አልጠሸሹም። እነሱ ኖርማል ናቸው። ልክ እንደ ሻማ እየቀለጡ ብርሃን የሚሆኑ ናቸው። ለሌሎች ብርሃን የሆኑ ናቸው። ወንድሜ ተቸገረብኝ፣ እናቴ ታመመችብኝ፣ ቤተሰብ ተቸግሯል፣ አመት በዓል ደረሰ፣ ይሄንን ላርግላቸው፣ ለምን ከሰው እኩል ላርጋቸው? ለምን ይከፋቸዋል? በአመት በዓል ወቅት ለምን አለባበሳቸው እንደዚህ ይሆንብኛል? የራሷን ህይወት ትታኩ ነው። እኔ አይገርማችሁም? 1 2 3 4 5 6 አመት ተቀምጠው ምንም ያሌላቸው ምንም ለራሳቸው የሚሉ ሳያስቀሩ ለቤተሰብ የሚሰጡ ልጆች አውቃለሁ። እና ይሄንን ለማለት ፈልጌ ነው። አንዳንዴ በእምነታቸው የበታችነት ተሰምቷቸው በእምነታቸው የበታችነት ስላችሁ እምነታቸውን አላስደፍርም ብለው እግዚአብሔርን በድለው ሁሉም በዳይ ነው እያወቁ ለቤተሰብ ህይወት በፊት ክፋትን አድርጊያለሁ እኔ ምንም ጽድቅ አልሰራሁ በሕይወት ዘመኔ ማረኝ መመኪያዬ አርጅቻለሁና በኃጢአት ጉስቁዬ ከፊቴ ናትና ኃጢአቴ ሁልጊዜ ተውጫለሁ እኔስ ባዘን በትካዜ በፊት ክፋትን አድርጊያለሁ